ከእናት ቤት ላይ ከፍተኛ የሆነ ህመም ተሰብራለች። ተጨነቅን፣ ግራ ገብቷል። በምንድን ነው የምሄደው? በምንድን ነው ማሳክመው? እንዴት ነው ማድረገው ብለህ ግራ ገብቷል። እናቴ ታማለች። ቤተክርስቲያንን የሚመራ አንድ ትልቅ ሰው በመንፈሴ አንተ ፋሚሊ ውስጥ አያለው። እግዚአብሔር እንደዚህ ብሎ ይናገረኛል። አንተን ከሞት ያስመለጠ፣ ከድብድብ ከጥል ያስመለጠ፣ ከማይረባ ቦታ ያስመለጠ ቤተሰብን ጸሎት በረከት እግዚአብሔር አምላክ ዛሬ ሊፈጽም ወደ ቤት መጥቷል። አሜን። ከእናት ቤት ላይ ከፍተኛ የሆነ ህመም ተሰብራለች። አሜን። አትጨነቅ። አሜን። ካንተ ይልቅ ስለነሱ እየተጨነቀ ነው። ግራ ገብቷል። በምንድን ነው የምሄደው? በምንድን ነው ማሳክመው? እንዴት ነው ማድረገው ብለህ ግራ ገብቷል። ማወራው ልክ ነው። እናቴ ታማለች። አትሄድም፣ ተኝታ ነው ያለችው። ሄዷል፣ ኤንጅል ሄዷል። አሁን የሚያስነሳ መልአክ ሄዷል። አንተ ጩና በደንብ አሜን በልስ። እሱ በምንድን ነው ማሳክመው? እንዴት ነው ማድረገው ብሎ ተጨንቋል። ስልክ ራሱ ሲደወል ማንሳት ሁሉ ይፈራል አሁን። ምክንያቱም የሚሰማው ነገር ጥሩ ስላልሆነ። አንድ መልአክ ሄዶ ግን ከተኛችበት አልጋ ሲያነሳት አየሁ። ጩና በደንብ አሜን ብለህ ተቀበል። ዛፎችን አልፎ የውሃ ምንጭ የሚመስል ነገር ደጃቸው አለ። የሚወርድ እንደ ምንጭ አይነት ትክክል። ምንድነው? ውሃ እንዲሚሄድ አለችው። እኔ ተሻግረ ነው አንተ የምትገባው። መልአኩ ደግሞ መሻገር ሳያስፈልገው ዝም ብሎ ቀጥ ብሎ ገባ። አሜን። ጮና በደንብ አሜን ብለህ ተቀበል። ያው እግዚአብሔር ምስክሬ፣ አዲስ ልብስ አዲስ መጎናጸፊያ አልብሷት ከተኛችበት የእግዚአብሔር መንፈስ ሄዶ ሲያመጣት አየሁኝ። እግዚአብሔር አትጨነቅ፣ ትመሰክራለህ፣ እናትህ ተፈውሳለች አለ። ጮና በደንብ አጨብጭብ ለጌታ ክብር። ሃሌሉያ።